ሃይ እንዴት ናችሁ? ስልካችሁ ስቶሬጁ ተጨናንቆ ከሆነ በፎቶ በቪዲዮ ተጨናንቆ ከሆነ እና ስፔስ ስቶሬጅ ካጣችሁ 15 ጂቢን በቀላሉ ጉግል ድራይቭን በመጠቀም እንዴት መጠቀም እንደምትችሉ አሁን አሳያችኋለሁ። ወደ ቪዲዮ እንሂድ፣ ትጠቀሙበታላችሁ። እስከ መጨረሻው ተከታተሉ። ስልካችን ላይ እንሄድና ጉግል ድራይቭ የምትለውን እችኛዋን አንዴ እንነካታለን። ከነካም በኋላ እሷን ስነካት ልክ እንደዚህ ይመጣልና ከዛ ሶስት ሰረዟን ነካ ስናደርግ ከታች እዚህ ጋር ያለውን ጂቢ 15 ጂቢ እንዳለን ያሳየናል። እንመለስና ወደ ኋላ ተመልሰን ሄደን እንትኗን የምንነካው ፕላስ ሳይኗን ስነካ ብዙ ነገር ነው ወደ ላይ ተዘርዝሮ የምናገኘው። እዚህ ጋር ፎልደር፣ አፕሎድ፣ ስካን የሚሉ ነገሮች አሉ። እኛ ግን አፕሎድ ለማድረግ ስለምንፈልግ እሱ ላይ ያለን ቪዲዮ እና እንትን ለማስቀመጥ ስለምንፈልግ ፎልደር የምትለዋን ነካና ፎልደር ኔም እንሰጣለን። ፎልደር ኔም ከሰጠን በኋላ የምንፈልገውን ለምሳሌ እኔ ከላይ ያለችዋን ነው የፈለኳትና አፕሎድ የሚለውን ነክቼ ይሄ ስመጣልኝ ፎልደሩ ስመጣልኝ የምፈልገውን እችን ፎቶ ማስቀመጥ ፈለኩ እጫናታለሁ። ከላይ ሰለክት የምትላለች እሷን ሰለክት ከነካን እንደዚህ ይመጣልናል። ከዛ አፕሎድ የምትለዋን ነካና በቀላሉ አፕሎድ እናደርጋለን ማለት ነው። ይህን ስናደርግ በተደጋጋሚ እንደዚህ አድርገን አፕሎድ ማድረግ እንችላለን። ስልካችን ቢጠፋ ማንኛውም ፎልደር እዚህ ላይ ካስቀመጥ ወዲያውኑ ማግኘት እንችላለን እና ስልካችን ቢጠፋ እንኳን በኢሜይል ማግኘት እንችላለን። ይህንን በመጠቀም 15 ጂቢ መጠቀም ትችላላችሁ። ከዛ በኋላ አፕሎድ ካደረጋችሁ በኋላ ደግሞ ከስልካችሁ ላይ ሄዳችሁ ማጥፋት ትችላላችሁ። አጥፍታችሁ ቦታውን ስፔሱን ፍሪ ታደርጋላችሁ ማለት ነው። ስለዚህ እንደዚህ አይነት ቲፖች እንዲደርሳችሁ ይህንን ፎሎ ላይክ አድርጉ። በሚቀጥለው ደግሞ እችኛዋን ጉግል ሚት የምትለዋን እንዴት አሰራሯ እንዴት እንደሆነች ያሳያችኋለሁ። እሱንም ትጠቀማበታላችሁ። ሁሉንም እዚህ ላይ ያሉትን ነገሮች ያሳያችኋለሁ። ተከታታይ እንዲደርሳችሁ ሰብስክራይብ አድርጉ ለማለት እወዳለሁ። አመሰግናለሁ።